ሰላም ጤና ይስጥልን እንደምናመሻችሁ የኢትዮ ዳሳሽ ቤተሰቦች ሰበር ዜና ደርሶናል። ዜናዎቹን እንደሚከተሉት እናቀርባለን። የኢራንና የሩሲያ አዲስ ቴክኖሎጂ የአሜሪካን ወታደራዊ የበላይነት እየተፈታተነ ነው ተባለ። ይህ አዲስ ቴክኖሎጂ ምን ይሆን? በዜናው ትከታተላላችሁ። ሰላማዊቷ የዱባይ ከተማ በኢራን ሚሳኤሎች ስትናጥ መዋሏን ተዘግቧል። ምን ደረሰ? በዜናው ትከታተላላችሁ። በመጨረሻም ሳውዲ አረቢያ በኢራን ላይ ወታደራዊ አዋጅ ማወጇ ተነግሯል። በዝርዝር እንመለከተዋለን። አብራችሁን ቆዩ። የኢራንና የሩሲያ አዲሱ ቴክኖሎጂ የአሜሪካን ወታደራዊ የበላይነት እየተፈታተነ ነው ተባለ። የአሜሪካ ወታደር የበላይነት የሚፈታተኑ ሚስጥራዊ መሳሪያዎች የአሜሪካን ያስደነገጠና የኢራንን አዲሱን መከላከያ ጋሻ ነው ተብሏል። ፖሊስኮ እንደዘገበው ኢራን የአሜሪካ ድሮኖችን ከ200 ኪሎ ሜትር ርቀት ላይ ማሰናከል የሚችሉ ዘመናዊ ራዳር ስርዓቶችን ታጥቃለች። የአሜሪካ ጦር አንድን ኢላማ ሙሉ በሙሉ ከጥቅም ውጭ ለማድረግ የኦፕቲካል ኢላማ መቆጣጠሪያ ስርዓቶችን ይጠቀማል። ልክ የዴልታ ኃይል በቬንዙዌላ ፕሬዝዳንት ላይ በቁጥጥር ስር ለመዋል የተጠቀሙትን አይነት መሳሪያ። ይሁን እንጂ አዲሱ የሩሲያ ቴክኖሎጂ ምክንያት ሁኔታዎችን ወደ 180 ዲግሪ እየቀየረ ነው ተብሏል። ሞስኮ ራዳር የራሱን ቦታ የሚገልጽ ምልክት ሳይሰጥ እስከ 400 ኪሎ ሜትር ርቀት ላይ ያሉ ማንኛውንም የአየር ላይ ኢላማዎችን ክሩዝ ሚሳኤሎችንና ዳኖችን ጨምሮ መለየትና መከታተል የሚችል ዘመናዊ ተንቀሳቃሽ የሩሲያ ቴክኖሎጂ ተገጥሞለታል። አውሮፕላኖችን፣ የስለላ ድሮኖችንና ዝቅተኛ ምህዋር ላይ ያሉ ሳተላይቶችን ከ300 ኪሎ ሜትር ርቀት ላይ በማሰናከል ከጥቅም ውጭ በማድረግ ረገድ የተራቀቀ ዘርፈ ብዙ የሩሲያ የኤሌክትሮኒክስ የጦር መድረክ ነው። ይህ ስርዓት በራዳር ዘንግ ባለው የጭነት መኪና ላይ የተገጠመ ነው። የኢራን ሚሳኤሎች ማሰናከል ሁኔታውን ውስጥ እንኳን በአካባቢው ያሉ አብዛኛውን ወታደራዊ ካምፖች የመምታት አቅም አላቸው። ካይበር በፈሳሽ ነዳጅ የሚሰራ የባሊስቲክ ሚሳኤል ሲሆን ከአካባቢው አየር ውጭ በሰዓት 16 እጥፍ የድምጽ ፍጥነት ይጓዛል። የዱባይ ድንጋጤ። የሰላም ደሴት በኢራን ሚሳኤሎች ተናወጠች። ዱባይ የተባበሩት አረብ ኤሚሬትስ ቀደም ሲል የሰላም የቅንጦት ተምሳሌት ተደርጋ የምትታወቀው ዱባይ ዛሬ ባልተጠበቀ ሁኔታ የጦርነት ቀጠና ሆና ውላለች። በኢራንና በምዕራባውያን ኃይሎች መካከል ለሳምንታት የቆየው ውጥረት ገንፍሎ በመውጣት የኢራን ባሊስቲክ ሚሳኤሎች የተባበሩት አረብ ኤሚሬትን የአየር መከላከያ ጥሰው በመግባት በንግድና ቱሪዝም ማዕከሏ ዱባይ ላይ ጉዳት አድርሰዋል። የጥቃቱን ዝርዝር እንደሚከተለው እናቀርበዋለን። ዛሬ ረፋድ ላይ የተተኮሱት በርካታ ሚሳኤሎች በኤሚሬትስ መከላከያ ሰራዊት ለመመከት ጥረት ቢደረግም የደረሰው ጉዳት በሆቴሉ ላይ በወደቀው ሚሳኤል ፍርስራሽ ምክንያት ከፍተኛ እሳት የተነሳ ሲሆን ጥቅጥቅ ያሉ ጥቁር ጭስ የከተማዋን ሰማይ ወርሶታል። የሰው ሕይወት እስካሁን ባለው መረጃ ቢያንስ የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን በርካታ ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። በዓለም ላይ በስራ ብዛቱ የሚታወቀው የዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎቹን ያቋረጠ ሲሆን ታዋቂው የቡርጅ ከሊፋ ህንጻም ለደህንነቱ ሲባል እንዲለቀቅ ተደርጓል። ሳውዲ አረቢያ በኢራን ላይ ጦርነት አወጀች። በመካከለኛው ምስራቅ አዲስ ወታደራዊ ምዕራፍ በሳውዲ አረቢያ በቀጥታ ወደ ጦርነት ገባች። ሪያድ ዋሽንግተን በመካከለኛው ምስራቅ ለዓመታት ሲሰጋ የነበረው ቀጥተኛ ግጭት ፈንድቷል። ሳውዲ አረቢያ ለዘመናት ስትከተለው የነበረችው በተተኪ ኃይሎች የመዋጋት ስትራቴጂ በመተው አሁን ደግሞ ከዩናይትድ ስቴትስ ጋር በመሆን በኢራን ላይ የሚሰነዘረውን ወታደራዊ ጥቃት በይፋ ተቀላቅላለች። ኢራን በቅርቡ በሪያድና በሳውዲ ነዳጅ ማዕከሎች በሆነችው የምስራቅ ግዛቷ ላይ ያደረገችውን የድሮንና የሚሳኤል ማዕት ሁኔታውን አቅጣጫ ቀይሮታል። ምንም እንኳን ሳውዲ የአየር ክልሏን አብዛኛውን ጥቃቶች ቢያከሽፉም ድርጊቱ ቀይ መስመር ያለፈ ነው ብላለች። ሪያድ ይህንን ጥቃት የሉዓላዊነት ጥሰትና ፈሪነትን ስትል የገለጸች ሲሆን ወዲያውኑ
ዘመቻ ታላቁ ቁጣ የተሰኘ በዩኤስ የሚመራ አየር ላይ ድብደባ ተቀላቅላለች። ይህ እርምጃ በጂኦ ፖለቲካ ረገድ ፌስቲክ ምድርን የሚያናውጥ ለውጥ ተደርጎ ተወስዷል። ከገለልተኝነት ወደ ተሳትፎ ሳውዲ ቀደም ሲል ግዛቷን ለዩኤስኤ የጦር አውሮፕላኖች እንዳትፈቅድ ከፍተኛ ጥንቃቄ ታደርግ ነበር። አሁን ግን የኢራን ጥቃት በሳውዲ መሬት ላይ የሚገኙን የዩኤስ ጦር ሰፈር ማነጣጠሩ ሪያድን ወደ ጦርነቱ ገፍቷታል። ሳውዲ አረቢያ በኤሚሬትስ በኳታርና በዮርዳኖስ ላይ የተሰነዘረውን ጥቃት በማውገዝ ለመላው ቀጠናው ጋሻ ለመሆን ሁሉንም አቅሟን እንደምትጠቀም አሳውቃለች። የፖለቲካ ተንታኞች እንደሚሉት ከሆነ የኢራን አገዛዝ በሳውዲ የሃይማኖታዊና ኢኮኖሚያዊ ክብደት ዝቅ አድርጎ በመገመቱ ትልቅ ስህተት ሰርቷል። ኢራን የዩኤስኤ አጋሮችን መንካት ጅል ጨዋታ ተጫውታለች። አሁን ደግሞ የአገዛዙ ህልውና አደጋ ላይ የሚጥል መዘዝ እያጨደች ነው ይላል የዘገባው ትንታኔ። በአሁኑ ወቅት የአሜሪካና የሳውዲ ጥምረት ጦር በኢራን ወታደራዊ ጣቢያዎችና በአመራር ማዕከላት ላይ ያነጣጠረ ጥቃት እያጠናከሩ ነው። በዚህም ምክንያት በቴህራን የሚገኘው የሙላዎቹ አገዛዝ በከፍተኛ ዲፕሎማሲያዊ መካከለኛው ምስራቅ ወደማይመለስ ምዕራፍ ተሸጋግሯል። የሳውዲ ተሳትፎ ለኢራን ከፍተኛ የራስ ምታት ሲሆን፣ ለዋሽንግተን ደግሞ በክልሉ ያላትን የበላይነት የሚያረጋግጥ ትልቅ ድል ነው ተብሏል። ስለተከታተላችሁ እናመሰግናለን። ሰላም ሁኑ።